ሻባላላ የአፍሪካውያን ልብን ያሞቀ ድምፅ ከ80 ሺህ በላይ ተመልካች የሚይዘው ስኮር ሲቲ ስታዲየም ጢም ብሏል። ለአፍሪካ ታሪካዊ ዕለት በመሆኑ ሁሉም ጅማሮን ለማየት ጓጉቷል። እንደ አውሮፓውያን አቆጣጠር ጁን 11 ቀን 2010 አፍሪካ ከተሳታፊነት ተሻግራ ዓለም ዋንጫን በብቃት ማስተናገድ እንደምትችል ለዓለም ያሳየችበት ዕለት የአህጉሪቱ ቀንዲል በመሆን ደቡብ አፍሪካ ኃላፊነቱን በመውሰድ በ2010 የተከናወነውን 19ኛውን የዓለም ዋንጫ አዘጋጀች። የተወደዳችሁ የቻናላችን ቤተሰቦች እጅግ እያወዛገበ ስለሚገኘው የአሜሪካንና የሜክሲኮን እንዲሁም የካናዳውን የዓለም ዋንጫ በሻባላላ ትዝታ እንዳስሳለን። በእግር ኳሱ ታይተው የማይታወቁ እጅግ አስገራሚ የኳስ ቴክኖሎጂዎች የተገጠሙላት ኳስም በአሜሪካን በካናዳና በሜክሲኮ የዓለም ዋንጫ ትታያለች። አብራችሁን ቆዩ። ሻባላላ የአፍሪካውያንን ልብ ያሞቀ ድምፅ ከ80 ሺህ በላይ ተመልካች የሚይዘው ሶከር ሲቲ ስታዲየም ጢም ብሏል። ለአፍሪካ ታሪካዊ ዕለት በመሆን ሁሉም ጅማሮውን ለማየት አንድ ብሎ ጉዞውን አይኑንና ያለውን የቴሌቪዥን መስኮት ሁሉ ከፋፍቶ ሳውዝ አፍሪካ ላይ ተክሏል። እንደ አውሮፓውያን አቆጣጠር ጁን 11 ቀን 2010 ዓ.ም አፍሪካ ከተሳታፊነት ተሻግራ ዓለም ዋንጫን በብቃት ማስተናገድ እንደምትችል ለዓለም ያሳየችበት ዕለት የአህጉሪቱ ቀንዲል በመሆን ደቡብ አፍሪካ ኃላፊነቱን በመውሰድ በ2010 ዓ.ም የተከናወነውን 19ኛውን የዓለም ዋንጫ አዘጋጀች። ትልቁን የእግር ኳስ ድግስ ለማዘጋጀት ለአፍሪካ ሀገር ዕድል በመስጠቱ በተለይ ምዕራባውያን ደስተኛ አልነበሩም። ፊፋ ላይ ጫና አሳድረው አዘጋጅ ሀገር እንዲቀየር ግፊት ያደረጉ አልጠፉም። ደቡብ አፍሪካም አህጉሪቱ ለዝግጅቱ ብቁ እንደሆነች ለማሳየት ብዙ ለፋች፣ ብዙ ጣረች፣ ብዙ ገነባች፣ በብዙም ታገለች። ጥራት ያላቸው ስታዲየሞችን ገንብታለች። አቅማቸው የደከሙትንም ውብ አድርጋ አድሳለች። ለውድድሩ የሚያስፈልጉ መሠረተ ልማቶችንም አዘጋጅታለች። ቢሆንም ግን ውድድሩ እስኪጀምር ጥርጣሬው አልጠፋም ነበር። ደቡብ አፍሪካ ግን አፍሪካ ዕድሉን ስታገኝ ዓለምን ማስደመም እንደምትችል ውድድሩ ሲጀምር ማሳየቷን ቀጠለች። ደቡብ አፍሪካ ብሔራዊ ቡድኗም ለውድድሩ ዝግጁ መሆኑን በመክፈቻው ጨዋታ ሜክሲኮን ሲገጥም አስመለከተን። የጨዋታው የመጀመሪያ አጋማሽ ግብ ሳይቆጠርበት ተጠናቀቀ። ሁለተኛው 45 ግን በግብ የታጀበ ሆነ። ሲፊዌ ሻባላላ 55ኛው ደቂቃ ላይ በግሩም ሁኔታ ከርቀት ኳስና መረብን ማገናኘት የቻለ በቢጫ ማሊያ የደመቀ ሶከር ሲቲ ስታዲየም በደስታ ማዕበል ተናወጠ። እብደት በደቡብ አፍሪካ አደባባይ፣ በአፍሪካውያን ልጆች ደግሞ በዓለም ላይ ናኘ። የደቡብ አፍሪካ ደጋፊዎች ቦታ አልበቃ አላቸው። አንድም አገራቸው ታሪካዊውን የዓለም ዋንጫ በብቃት ማስተናገድ እንደምትችል በማሳየቷ፣ ሁለቱም ብሔራዊ ቡድናቸው ለመፎካከር ዝግጁ መሆኑ፣ ሦስትም የግቡ ማራኪነት ደስታቸውን ወደር የለሽ አደረገው። ጨዋታውን በቴሌቪዥን መስኮት የተከታተሉትም ቢሆኑ ስሜቱን ተጋርተዋል። በተለይ የጨዋታው የቀጥታ ስርጭት አስተላላፊ ኮሜንታተር ፒተር ድሩሪ አገላለጽ ስሜት ኮርኳሪ ነበር። ሻባላላ የሚለው ድምፅ የመላው አፍሪካን ልብ አሙቋል። ድሩሪ ቀጥሎ ጎል ባፋና ባፋና፣ ጎል ለደቡብ አፍሪካ፣ ጎል ለመላው አፍሪካ፣ ጎል ባፋና ባፋና፣ ጎል ፎር ሳውዝ አፍሪካ፣
ጎል ፎር ኦል አፍሪካ ሰውነትን በደስታ የሚያነዝሩ ሐረጋትን ከአንደበቱ አጉረፈረፈው። አሁን 41 ዓመቱ ላይ የሚገኘው ሻባላላ ዕለቱን መቼም አይዘነጋውም። በአንድ ወቅት ከሱፐር ስፖርት ጋር በነበረው ቆይታ በሕይወቴ ትልቁ ቦታ የምሰጠው ሲል ስላስቆጠረው ግብና አጋጣሚው ተናግሯል። በጨዋታው ደቡብ አፍሪካ የተሟላ ደስታ እንዳይኖራት ያደረገ ግብ ራፋኤል ማርኩዌዝ ለሜክሲኮ አስቆጠረ። ደስታው በመጠኑ ቢደበዝዝም ደቡብ አፍሪካውያን አሁንም ድረስ ጨዋታውን ሲያስቡ የሚሰማቸው የደስታ ስሜት ብቻ ነው። ደቡብ አፍሪካ ከ2010 በኋላ ለዓለም ዋንጫ ለመጀመሪያ ጊዜ ያለፈችው ዘንድሮ ነው። ከ16 ዓመታት ቆይታ በኋላ ለዓለም አለው ያለችው ደቡብ አፍሪካ በ2026ቱ የዓለም ዋንጫ መክፈቻ ጨዋታ ላይ ትሳተፋለች ከሜክሲኮ ጋር። ከሦስት አዘጋጅ አገራት አንዷ የሆነችው ሜክሲኮ በተራዋ ደቡብ አፍሪካን ታስተናግዳለች። ያውም በመጀመሪያው ጨዋታ በመክፈቻው ዕለት። በሜክሲኮ ሲቲ የሚደረገው ጨዋታ ከ16 ዓመታት በፊት የነበረውን ትዝታ ይቀሰቅስ ሲሆን አሊያስ ምን ታምርን ያስመለክተን ሲሆን አብረን የምናየው ጉዳይ ሲሆን በመክፈቻው ዕለትም ዓለምን ጉድ ያሰኘችው ኳስ የመጀመሪያው ተፋላሚዎቹ ደቡብ አፍሪካና ሜክሲኮ ይጫወቱባታል። ኳሷ ግን እጅጉን አስገራሚ ከሚያደርጋት በርካታ ጉዳዮች መካከል እነዚህኛዎቹ ጥቂቶቹ ናቸው። ኳሷ ልዩ ተደርጋ የተሰራች ስትሆን በውስጧ የተገጠሙላት ቴክኖሎጂዎች ደግሞ አፍ የሚያስጨብጡ ናቸው። ከሰው ልጅም አይምሮ እጅጉን የረቀቁ ናቸው። በአንዲት ሰከንድ ኳሷ መረጃዎችን 500 ጊዜ መላክ የሚያስችል ቴክኖሎጂን የሰነቀች ለ22 ተጋጣሚዎች የተሰጠች ከጨዋታ ውጪ በሆነ መንገድ ኳስን ተጫዋቾች አውቀውም ይሁን ሳያውቁም ከነኳት በእጃቸው አሊያም ተጫዋቾቹ ከጨዋታ ውጪ ከሆኑ ለዳኛው በፍጥነት መረጃዎችን ታደርሳለች። ታዲያ በዚች ኳስ የመጫወት ዕድልን የያዘው ከአፍሪካ ተወካዮች መካከል ከ16 ዓመታት በኋላ በዓለም ዋንጫው የሚሳተፈው የደቡብ አፍሪካው ብሔራዊ ቡድን ሆኗል። ይህም ቀዳሚው በዚች ኳስ የተጫወተ የአፍሪካ ብሔራዊ ቡድን ያደርገዋል። ስሙንም በታሪክ ያጽፋል። የተወደዳችሁ የቻናላችን ቤተሰቦች ዛሬ ምሽት ድንቁ የዓለም እግር ኳስ ፍጥጫ ይጀምራል። ለአንድ ወራትም በአሜሪካን በሜክሲኮና በካናዳ እየተዘዋወረ የዓለም ዋንጫው ይካሄዳል። በዚህ አንድ ወር ውስጥ ምን ያስመለክተን ይሆን? ያየነውን፣ የሰማነውን፣ ያስተዋልነውን፣ ያነበብነውን ወደ እናንተ እናደርሳለን። እናንተም አብሮነታችሁን በላይክ በሼር በኮመንት ሰብስክራይብ እና የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚሁ ቋጨን። በሌላ ዝግጅት በሌላ ተጠባቂ ፕሮግራም እስክንገናኝ ለሌሎች እንዲደርስ ቻናላችንን ሼር እያደረጋችሁ ቸር ያገናኘን ስንል በዚሁ ተሰናበትኳችሁ። ቸር ይግጠመን።